ሰላም ሰላም ውድና የተከበራችሁ በመላው ዓለም የምትኖሩ ተመልካቾቼ በሙሉ የእግዚአብሔር ሰላም ከእናንተ ጋር ይሁን እያልኩኝ ዛሬ ደግሞ ለተመልካቾቼ ይጠቅማል ያልኩትን በተለይ ደግሞ ለዩቲዩበሮች፣ ለቲክቶከሮች ሰው እንደኔ ሰው ለሌላችሁ ቪዲዮ ስትሰሩ ባለ ቅረጽ ዩቲዩብ ጋር ላስቀምጠው እንዴት ላድርገው ብላችሁ ለምትቸገሩ በሙሉ በእውነት ይሄ በጣም ይጠቅማችኋል። እኔ የገዛሁት ነውና ለኔ የጠቀመኝን ለእናንተም ለተመልካቾች ይጠቅማል በሚለው ነው። ስለዚህ ካሜራ ይዤላችሁ መጥቻለሁ ማለት ነው። ለዚህም ደግሞ ስለ አበሻ ቀሚሴ ይኸው የአበሻ ቀሚሴ በዚህ መልኩም ስለዚህም አወራችኋለሁ። አበሻ ቀሚስ ለብሼ ቆሜ እየተንጎራደርኩ እነግራችኋለሁ ማለት ነው። አሁን በፊት እንደዚህ ቁጭ ብዬ ነበረ ማወራችሁ። ለምን ካሜራውን የቱ ጋር አድርገው ማን ሊቅረጸኝ ማን ሊያዝልኝ የቱ ጋር ላስቀምጠው በቃ የሁሉ ችግር ስላለ ቁጭ ብዬ ነበር እያወራኋችሁ ቪዲዮ የምሰራው ማለት ነው። አሁን ግን ያ ነገር ሊቀር ነው ማለት ነው። እና ይሄንን ካሜራ ገዛሁኝ። በጣም ነው የወደድኩት እውነት ለመናገር ማለት ነው። ይሄ ካሜራ መሬት ላይ ቁጭ አድርጋችሁት በሄዳችሁበት እንትን እያለ ማለት ነው እየዞረ እየተሽከረከረ እንትን ይላችኋል ማለት ነው። ይሄ የሆነ ማስቀመጫ ነገር ነው። እንደዚህ ታስቀምጡታላችሁ። እንደዚህ ማለት እንዳይወርቅባችሁና ፍንግል ብሎ እንዳይወርቅባችሁ አድርጋችሁት እንደዚህ ታስቀምጡታላችሁ ማለት ነው። ከዛ ይሄ ደግሞ የራሱ የሆነ ሪሞት አለው። ራቅ ብላችሁ ቆማችሁ አሁን አሳያችኋለሁ እንዴት እንደሚሰራ። ራቅ ብላችሁ ቆማችሁ ፎቶ ታነሱበታላችሁ ማለት ነው። ይሄ በእርግጥ ግዴታ ዩቲዩበር መሆን አይጠበቅባችሁም። ለማንኛውም ለማስታወሻ የሆነ ቦታ ስትሄዱ ሁለት ሆናችሁ ስትሄዱ እዛ ጋር እንደፈለጋችሁ እየተዟዟራችሁ መነሳት ትችላላችሁ። ለምሳሌ መለየት የማትፈልጉ አሉ። በተራ በተራ መነሳት የማትፈልጉ አንድ ላይ መነሳት ከፈለጋችሁ ይሄ እንደ ማስታወሻ በጣም ይጠቅማል። ለፎቶ ምናምንም ይጠቅማል። እቺ እንትኗ ሪሞቷ እዚህ ጋር ትለጠፋለች። እዚህ ጋር እንደዚህ አድርጋችሁት ይሄ ራሱ ግን መቸረጅ አለበት። እኔ ብታዩ እታገላለሁ ምን ሆኖ ነው እላለሁ። ስገዛው እኮ አሳይቶኝ ነው። ከዛ ለካ ቻርጅ መደረግ አለበት እና ቻርጅ ሳረጋት ሰራች ማለት ነው። እዚህ ጋር ነውና እዚህ ጋር ፎቶ እንትናችሁን ታደርጋላችሁ። ስልክ ቢኖር አሳያችኋለሁና ደግሞ አሳያችኋለሁ። ቆም እየተሽከረከርኩ አሳያችኋለሁና ይቺን እንደዚህ እዚህ ጋር ፕሬስ ስታረጓት ጫን ስትሏት እንደዚህ ስታረጓት ትበራለች ማለት ነው። እዚህ ጋር ይሄው አረንጓዴ እያበራ ነው። አያችሁት አይደለ? ግን አሁን እዚህ ጋር ብሉቶዙን ኦን የስልካችሁን ብሉቶዝ ኦን ታደርጉትና እዩት እንዴት እንደሚሽከረከር አሁን ላይ ማለት ነው። ያ እኔ እንደዚህ ብሽከረከር ይሽከረከራል ማለት ነው። ቆይ አብርቼ ላሳያችሁ። በእርግጥ ቆሜም አሳያችኋለሁ ማለት ነው። ይሁት አሁን እኔ ስዞር እሱም ይዞራል። አያችሁት አይደለ? እዚህ ጋር ይሄው እኔ ስዞር ይዞራል። ይሄው እኔን ነው የሚፈልገው ማለት ነው። ፊቴን ነው የሚፈልገው። እኔ ስዞር ይዞራል እና እንደዚህ እየተንቀሳቀሰ ራሱ ማለት ነው እንትን ይላችኋል ማለት ነው። በዚህ ቆሜም አሳያችኋለሁና ይሄንን እውነት ይጠቅማችኋል ብዬ ነው እውነት ለመናገር ማለት ነው። ይኸውላችሁ አያችሁት እንዴት እንደሚዞር ይሄው እና ቆሜም አሳያችኋለሁ። ቆሜም ፎቶ እየተነሳውም አሳያችኋለሁ። ሪሞት አለው። ሪሞቱን መቸረጃ አለበት። እንደዚህ ቀላል ነው አጠቃቀሙ ራሱ እንዳይወድቅባችሁ የትም ቦታ ማስቀመጥ ትችላላችሁ። እቺን ስታስቀምጡትም እቺን ማንሳትም ትችላላችሁ። እንዲፍትት አድርጋችሁ ስታስቀምጡትም ደግሞ እንደዚህ ማለት አሁን እንዲህ ሲሆን ሊወርቅ ምናምን እንዲህ ሊል ይችላል። ይሄ ግን ከሆነ እንደፈለጋችሁ ታስቀምጡታላችሁና ዋጋውም እውነትን ነገር እንደዚህ በጣም ብዙ የሚባልም አይደለም። በተለይ ምግብ የምትሰሩ አሁን እንዴት አድርጌ ልቅረጸው እንዴት አድርጌ ለዘው ስትንቀሳቀሱ ስትከትፉ ምናምን የሆነ ስትሬት አድርጋችሁ እጃችሁን ፊታችሁን እየተከተለ ይቀርጻችኋል ማለት ነው። እና እኔ ይሄ በጣም ወድጄዋለሁ እውነት ለመናገር ማለት ነው። ዋጋውን በጣም ውድ የሚባልም ስላልሆነ ግዙት። ይሄ የኔ ሀሳብ ማለት ምክሬ ነው። እንደገናም ደግሞ
አሁን ላሳያችሁ ስለ እንዴት ቆሜ እንዴት ሆኜ እንደሚቀርጸኝ ማለት ነው። መሬት ላይ አስቀምጬው ማለት ነው። መሬት ላይ አስቀምጣችሁ የፈለጋችሁትን እንደምታደርጉ ላሳያችሁ። ዳይ ወደ ቪዲዮ ማለት ነው። እውነት ለመናገር ማለት ነው። የሁላችሁ ቤተሰቦች ይኸው እዩት። እኔ ስዞር እንዴት እንደሚዞር ማለት ነው። እኔ ስዞር ይዞራል። አያችሁት? ያው እኔ ስዞር እንዴት እንደሚዞር ማለት ነው። እኔ ስዞር ይኸው እያያችሁት አይደለም? ይኸው 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 እኔ ሲዞር እኔን ነው የሚከተለው። ይኸው ወጣ ወደዚህ እና ውዶችዬ፣ ስለ ካሜራው ይሄን ያህል ካልኳችሁ ይበቃችኋል። አሁን ደግሞ ስለዚህ ቀሚስ ላውራችሁ ማለት ነው። ስለ ሳባ ላውራችሁ እና ይህን ቀሚስ ያዘዝነው እውነት ለመናገር ለፋሲካ ነበረ። እንዳጋጣሚ ሆኖ እንኳን ለፋሲካ ለዳግመ ትንሣኤም ሳንለብሰው ቀረን። ይሄ ቀሚስ ይሁት እስኪ እናንተ አይታችሁ ፍረዱ ማለት ነው። እና እስቲ ለበስ አድርጌ ላሳያችሁ ማለት ነው። እኔ ግን እንደዚህ እኔ ማቀው አለባበስ እንደዚህ ብቻ ነው። የቤተ ክርስቲያናችንን አለባበስ እንደዚህ ብቻ ነው የማውቀው። እንደዚህ ብቻ ነው የማውቀው እኔ ማለት ነው። ግን እኔ እንደ እናቶች አለባበስ እንደዚህ አይነት አለባበስ ወዳለሁ እውነት ለመናገር ማለት ነው። እስቲ ቆይ እንዴት ነው የሚለበሰው? ተገልጦ አይደለ? እንደዚህ ጣል የሚደረገውን አለባበስ በጣም ነው የምወደው። በጣም ነው የምወደው እንደዚህ አይነት ማለት ነው። ጣል ተደርጎ የሚለበሰውን አለባበስ ጉንፋን ይዞኛል ማለት እያስነጠሰኝ ነው። በዛ ላይ ሳይለሱም ነው እንደዚህ የሚለበሰውን አለባበስ እዩት እስኪ፣ እዩት እስኪ። እንደዚህ ጣል ተደርጎ የሚለበሰውን እወደዋለሁ፣ ግን አልችልበትም። እናንተ እስኪ አሁን ቻልኩበት ወይስ እንዴት ነው? ከሆነስ እና ይሄ ቀሚስ እንዴት አያችሁት? እኔ ረዝሞኛል። እስቲ ከፍ ባለ ጫማ ሄል ባለው ጫማ ትንሽ ይሻላል። በእንደዚህ አይነት ጫማ ቢለበስ ጥሩ ነው እና ስለ ሳባ የምነግራችሁ እኔ በበኩሌ ስለዚህ ቀሚስ እኔ ወድጄዋለሁ። በቃ ከበድ ያለ በቃ ብቻ በቃ ወድጄዋለሁ። እኔ ማለት ነው። እኔ በግሌ ቀሚሱ ወድጄዋለሁ። እናንተስ እንዴት አያችሁት? ኮሜንት አስተያየታችሁን ጻፉልኝ። እኔ ወድጄዋለሁ። ግን እህቶቼ ደግሞ ለበዓል ለፋሲካ እንዲደርስላቸው ቀደም ብለው አዘው ነበረ። በዛ ባለማድረስላቸው ስላልደረሰላቸው ትንሽ ያው ቅሬታ አለባቸው። እነሱ ይውደዱት አይውደዱትም አላገኘኋቸውም፣ ገና አላየኋቸውም፣ አልጠየኳቸውም። እኔ ግን ወድጄዋለሁ። እናንተስ እስኪ ሀሳብ አስተያየታችሁን። ትንሽ ረዘም ብሎኛል። ሲታጠብ ከተት የሚል ይመስለኛል። ሲታጠብ እንትን የሚል ግን በቃ ክብደቱ ወረድ ብሎ የሆነ ቡፍ ማለቱ ምናምን እኔ እውነት ወድጄዋለሁ። ይሁት እስኪ እናንተ ይሁት እስኪ እና ሀሳብ አስተያየታችሁን ጻፉልኝ። እንደዚህ ቆሜ ከእናንተ ጋር እንዳወራ በፊት ቁጭ ብዬ ነው የምታውቁኝና እንዳወራ የሆነበት ምስጢሩ ምንድነው ብትሉኝ ይሄን ካሜራ ገዝቼ ነውና እናንተም ግዙት፣ ይጠቅማችኋል። እውነቴን ነው የምላችሁ፣ በእውነት ይጠቅማችኋል እላለሁ። እና ሳባዬ ግን እኔ ወድጄዋለሁ። እጅሽ ይባረክ ብያለሁ። ለእህቶቼ ደግሞ ደውለሽ ይቅርታ ጠይቂያቸው። በቃ ያኮረፉቶች አሉ። ለፋሲካም ለዳግማ ትንሣኤም ስላልደረሰልን አልለበስነውም። ከዚህ በፊት ለእንትን
ለጥምቀት አዘን በ15 ቀን ውስጥ ወዲያው ድንገት አዘን ድንገት ደርሶልን ለብሰነው አምረን ሁላችንም አንድ ላይ ማች ለብሰን ተደስተን ነበረ። ለፋሲካ ግን አልደረሰልንም። እንደውም ቀደም ብለን ነበር ያዘዝነው። እውነት ለመናገር ሁለት ወር በቃ ልክ ጾሙ እንደገባ ነበር ያዘዝነው። ግን እንኳን ለፋሲካ ለዳግመ ትንሣኤም ሳይደርስልን ቀርቶ አልለበስንም ብለው ያኮረፉ እህቶች አሉ። ለነሱ እንግዲህ ያ አላቅም። እኔ ግን እንደኔ ግን እረዳለሁ። በእርግጥ ያው የስራ ሰው እንኳንስ ዩቱብ ሰርቶ እንኳንስ የንግድ ስራ ሰርቶ ምናምን በዛ ላይ አገራችን እኮ ማለት ከአንዱ ሀገር ወደ አንዱ ሀገር ደርሶ ለመምጣት ራሱ ጊዜያችሁን ይገላችኋል። ትራንስፖርቱ አለ፣ መጨናነቁ አለ፣ አይገኝም፣ ምኑ ፀሐዩ፣ ድክመቱ በዛ ላይ ሰውም እንደፈለገው ቀጠሮ አከብርና በዛ ብዙ ችግር እንዳለ ይገባኛል፣ ይረዳለሁ። እኔ በራሴ በበኩሌ ችግር የለውም ማለሽ እንኳንስ ልብስ ሰው እንትን ይላል እና ባይደርስም ዋናው እኛ ትንሣኤን በሰላም መዋላችን ማደራችን ነው እና ምንም ማለት አይደለም። በግሌ ነው የራሴ የግሌ ነው፣ የግሌ አስተያየት ነው። በዚህ ደግሞ ቀጥ ያላችሁ እህቶቼ እንዴት ለበዓል ለፋሲካ ብለን አዘን ሳይደርስልን ብለው ያሉ አሉ ነው የምልሽ። እና ግን ይሄ መልእክት ደርሶሽ ካየሽው እኔ ወድጄዋለሁ። እጅሽ ይባረክ ብያለሁ። በእርስም ያለ ነው፣ ቡፍ ያለ ነው። እኔ በበኩሌ ወድጄዋለሁ። እናንተስ? እጁ ደግሞ ትንሽ እዩት፣ እስቲ እዩት። እጁ ትንሽ ሰፋ ብሏል። እኔ እጀ ጉርድ ነበር የፈለኩት። ትንሽ ረዘም ብሎኛል እጁ ማለት ነው። ግን እጁን ማለሽ እንትን ይላል። ኢትዮጵያ ሲሄድ አስተካክለዋለሁ በራሴ ማለት ነው። እና እንዴት አያችሁት ውዶችዬ? እዩት እስኪ። እና ትንሽ ከፍ ባለ ጫማ በእንደዚህ የተሻለ ይለበሳል፣ ያነሳዋል። እንዲህ ከፍ ያለ ጫማ ግን በባዶ ሲሆን ትንሽ እንትን ይላል። ግን በቃ እኔ በበኩሌ ወድጄዋለሁ። እስኪ እናንተስ ተመልካቾቼስ ምን አላችሁ? ሀሳብ አስተያየታችሁን ስጡኝ እስኪ። ለአዲሱ ቀሚሴ የአበሻ ቀሚስ እንደ አበሻ ወይዘሮ ሆኜ ዛሬ ቆሜ እየተንገራደድኩ እያወራኋቸው ነው። በፊት ግን ቁጭ ብዬ ሳልንቀሳቀስ ከቦታዬ ነበረ። ሰላም ቤተሰቦቼ እንዴት ናችሁ እያልኩ ማወራችሁ ማለት ነው። ይኸው ለቤተ ክርስቲያን ከፈለጋችሁ ማለት ነው እንደዚህ ጇ አድርጋችሁ ለብሳችሁ እንደዚህ መሄድም ትችላላችሁ። እንደዚህም ያምራል። እንደዚህ አይደለ? እስኪ እንደዚህም ያምራል። እንደገናም ደግሞ ከፈለጋችሁ እኔ ግን የሀበሻ ቀሚስ አለባበስ አልችልበትም። ዲዛይን እንዴት አድርጋችሁ የሚባለውን አልችልበትም እውነት ለመናገር ማለት ነው። እንደዚህም ደግሞ ቀለል አድርጋችሁትም ደግሞ የሆነ ቦታ ማለት እንደዚህ ሰውን ጥየቃ ምናምን ስትሄዱ ከናላባሹ እንደዚህ ጣል አድርጋችሁ ቦርሳችሁን ያዝ አድርጋችሁ፣ ቦርሳ የለኝም ማርች ቢሆን ቦርሳ ማለት ነው ታርጉታላችሁ። ሲኖረኝ አሳያችኋለሁ። ቦርሳ ሲኖረኝ ደግሞ ማለት ነው ቦርሳችሁን እንደዚህ ጣል አድርጋችሁ ቤተሰብን መጠየቅ ትችላላችሁ። እኔ ወድጄዋለሁ። እናንተስ እንዴት አላችሁ? ሳባዬ እኔ በበኩሌ እረዳሻለሁ። ያልደረሰበት ምክንያት ያው ብዙ ውጣ ውረድ አለ። የሚሰራ ሰው የስራ ውጣ ውረድ ያውቀዋል። እኔ እረዳሻለሁ ብዬ አስባለሁ። ግን ሌሎች እህቶቼን ወክዬ አይደለም፣ እኔ በግሌ ነው ተናገርኩ ያለሁት። ቀሚሱንም በግሌ ወድጄዋለሁ። ሁሉም እንደሚወዱት ተስፋ አደርጋለሁ እላለሁና ቤተሰቦቼ፣ ተመልካቾቼ እስኪ ይህንን ቪዲዮ የሚጠቅም ነገር አለው እውነት ለመናገር ማለት ነው እና የሚጠቅም ነገር ስላለው ሼር፣ ላይክ፣ ሰብስክራይብ ያደረጋችሁ በተለይ ለሳባ አድርሱልኝ። ለሳባ ዩቱበሯ ለሷ አድርሱልኝ። እስኪ ይሄን ነገር ስራዋን ትየው ማለት ነው። ለሷ አድርሱልኝ። እንደ አስተያየት ደግሞ ስልክ አትዝጊ። ስልክ እየዘጋሽ አታነሽም። በዚህ ታናድጃለሽ ላለ እንደገና ግን ያው ይኖርሽ እንትን ማናጀር ይኖርሽ ስራ ብለሽ እስካልሽ ድረስ አንድ ውጥረት ላንቺም ጊዜሽን ቀለል ያደርግልሻል። ደንበኞችሽም እንዳይማረሩብሽ እንዳያዝኑብሽ ያደርግሻል። ማናጀር ይኑርስ ቢያንስ ማለት ነው ስራሽን ሰፋ እንዲልና ብዙ ደንበኞች እንድታመጪ እንዳያኮርፉሽ ማለት ነው። እኛም
በዚህ ያው በጥምቀቱ ቀሚስ እኮ አስደስተሽን ወደን ነበረ። አንዴ ማች ያዘዝነው ያኔ ራሱ ወደ 7 ነው 8 ሰዎች ያዘዝነው። አሁንም እንደዛው እና አሁንም በዚህ አጋጣሚ እንትን እንዳይሉ ሌሎች ደንበኞች እንዲመጡም ለማፍራትም ጭምር ስራሽን ረዘም ሰፋ ለማድረግ ግን ሰው ይኖርሽ፣ አጋዝ ይኖርሽ እና ስልክ አትዝጊ፣ ስልክ አንሺ፣ ቤተሰቦችሽን በስርዓቱ አክብሪ። ደግሞ አቤት ዛሬ አይበቃም እንደምትይኝም እንደ መቼስ ካየሽው ኧረ አይበቃም እንዴት እንደምትል ተስፋ አደርጋለሁ። ነጭ ጥለት ላኪልኝ ብዬ ደውዬ ነግሬሽ ለምንድን ነው ያላክሽልኝ? ለቤተ ክርስቲያን የሚለበስ ረዥም ቀሚስ፣ ነጭ ቀሚስ ሳይሆን ነጭ ጥለት፣ ነጭ በነጭ ማለት ነው። ነጭ በነጭ ነጠላውን ብቻ ላኪልኝ ብዬሽ አላክሽልኝም ማለሽ በዚህ ማለሽ እያለ ምንም አይደለም፣ ምንም ማለት አይደለም በቃ። እና ግን ለማንኛውም ዘመዶቼ፣ ቤተሰቦቼ ሁላችንም ሰላም እንሁን፣ ሰላም ያድርገን። እና እናንተስ እንዴት አያችሁልኝ? ቀሚሴን እንዴት አያችሁት? በዚህም ሀሳብ አስተያየታችሁን ጻፉልኝ። በተረፈ ጊዜያችሁን ሰጥታችሁ ስላዳመጣችሁኝ በሙሉ አመሰግናለሁ። እግዚአብሔር ያክብርልኝ። ተመልካቾቼ ክበሩልኝ እላለሁ። እግዚአብሔር ያክብርልኝ። ባላችሁበት የእግዚአብሔር ሰላም ከሁላችሁም ጋር ይሁን። ሀገራችንን ሰላም ያድርግልን።